find t and acceleration in the following figure እሺ ስፔሻሊ ይሄ ኦብጀክት ወዴት ነው እየሄደ ያለው አፕዋርድ ነው ሙቭ እያደረገ ያለው ለምንድን ነው የዚህኛው ማስ ትልቅ ስለሆነ ለዛ ነው ወደ ላይ ሙቭ እያደረገ ያለው ስለዚህ ይሄን አሁን ሶልቭ እናደርገዋለን ለአክሰለሬሽን እና ለቴንሽን ኦፍ ዛት ሲስተም ማለት ነው መጀመሪያ ምን እናደርጋለን እንትናችን ለሁለት እናካፍልና እሺ የመጀመሪያው ፎር ማስ 1 እንበል ለማስ 1 አለ ፎር m1 አለ ምን አለ m1 ላይ m1 ወዴት ነው አፕዋርድ ሙቭ እያደረገ ያለው ወደ ላይ ስለዚህ ምን እናደርጋለን ወደ ላይ ምን አለ ፍሪ ቦዲ ዲያግራም እንስልለታለን ማለት ነው እሺ እንደዚህ ነው አለ ወደ ላይ ነው ይሄዳለው ወደ ላይ በሚሄድበት ታይም ላይ ምን አለው ወደ ላይ የሚጎትተው ቴንሽን አለው ወደ ታችስ mg ዋት አንግል አለ አይደል ሳይን ቴታ አለ ነው እሺ ከዚህ ወደ ላይ ኖርማል ፎርስ አለ ከዚህ ደግሞ ወደ ታች ለኖርማል ፎርስ ኦፖዚት ሆነ ማን ነው mg cos ቴታ ስለዚህ አሁን አላማችን ምንድነው ቴንሽንን መፈለግ ነው ስለዚህ according to Newton's second law the summation of force is equal to mass times acceleration ስለዚህ ምን እናደርጋለን summation of force at x is equal to mass times acceleration ለምንድን ነው x የተጠቀምነው የምንፈልገው ነገር x ላይ ስላሉ ይሄው x y አይደል ስለዚህ ምን እናደርጋለን ለዛ ነው ኤክስን ሴሌክት ያደረግነው ማለት ኦብጀክቱ ወዴት ነው ይሄዳለው ወደ ላይ ስለዚህ ማን አሸነፈ t ማይነስ እኛዋ ኦፖዚት ናት አይደል m ማስ 1 ግራቪቲ ሳይ ኦፍ ቴታ ዙካልስ ከምን ጋር ኳል ይሆናል አለ ይሄን ዳትሬሱ ኢኩሊብሪየም ቢሆን 0 ይሆን ነበር አክሰለሬሽን 0 ስለሚሆን ዙካልስ ቱ ማስ 1 አክሰለሬሽን እንላለን እሺ አንድ ኢኩዌሽን አገኘን ማለት ነው ለፎርማስ አንድ ኢኩዌሽን አገኘን እቺኛው ነው ያዙ አንድ ኢኩዌሽን እሺ let's go to the second mass ለማስቱ ደግሞ ምን እናደርጋለን ፍሪ ቦዲ ዲያግራም እንስልለታለን እሱ እንዴት ነው እንደዚህ አይደል ወደ ላይ ምን አለው ቴንሽን አለው ወደ ታችስ mg ዳይሬክት አይደል ቀጥ ነው አለው ስለዚህ ማስታይ ዌይት ብቻ ነው የሚኖረው ማለት ነው እስካልቱ ዌይት ብቻ ነው ወደ ታች የሚኖረው እሺ ጨረስን እሺ ወደዚህ ምንም የለንም አይደል ስለዚህ እንደዛ እናደርግም ማለት ነው እሺ ቆይ ይሄው summation of force at y is equal to mass times acceleration እሺ እዚህ ላይ y ላይ ምን አለ ኦብጀክቱ ወዴት ነው እየሄደ ያለው እዚህ ተመልከቱ ወዴት ነው ሙቭ ዳውንዋርድ አይደል ወደ ታች ነው እየሄደ ያለው ስለዚህ ምን ማድረግ ይኖርብናል ይሄው ወደ ታች ማስ ታይምስ ግራቪቲ ያለው ወደ ታች ነው እየሄደ ያለው ስለዚህ mg ነው አሸነፈው ማለት mg ምንም አንግል ቴታ ምናምን የለም አይደል ስለዚህ ማይነስ t እናደርጋለን ኢዙካልስቱ ምን እናደርጋለን ምን አለን ወደ ታች ሳሚሽን ፎርስ ከሱ ማስ ታይምስ አክሰለሬሽን ስለዚህ m2 ዋት አክሰለሬሽን እናደርጋለን ማለት ነው እቺኛዋ m2 ነች እሺ ጨረስን እሺ ይሄ ሁለተኛ ኢኩዌሽን አገኘን ማለት ነው then equate to equation ሁለቱም ኢኩዌሽን ኢኩዌት እናደርግ አምጥተን ማለት ነው እሺ ማስዋል ላይ ምን ኢኩዌሽን የትኛውን ኢኩዌሽን አገኘን ይሄው እዚህ ስለዚህ ምን እናደርጋለን እሺ ራሱን ወደ ታች እናመጣለን t m1 ግራቪቲ ሳይን ኦፍ ቴታ እናደርጋለን ኢዙካልስ ቱ ዋት m1 አክሰለሬሽን ሁለተኛው ኢኩዌሽን ላይ ምን አገኘን m2 ግራቪቲ አይደል ግራቪቲ ማይነስ ዋት ቴንሽን ኢዙካልስ ቱ m2 አክሰለሬሽን እሺ ሁለቱን ኢኩዌሽን እንደምራቸው
በሚንደምሩበት ታይም ላይ ቲ ምን ይሆናል? ይጣፋል። ይሄ በዚህ ይጣፋል ማለት ነው። ስለዚህ የቀረው ምን አለ? እቺኛው አለች ኤም2 ግራቪቲ አይደል ማይነስ ኤም1 እቺኛው ኔጋቲቭ አለታ ጂ ሳይን ኦፍ ዋት ቴታ ሱካሊስቶ ዋት ደምረው ኤም1 አሰራሬሽን ፕላስ ኤም2 አሰራሬሽን። እሺ ከዛ በኋላ ምን ይቀረን መሰላችሁ? እዚህ ውስጥ የጋራ አሰራሬሽን አለን አይደል? ስለዚህ ምን እናደርጋለን? ኤም2 ዋት ቆይ ኤም2 ዋት ግራቪቲ አለ አይደል? እሺ እዚህ ውስጥ የጋራ ግራቪቲን ማውጣት አንችልም? እንችላለን። የጋራ ግራቪቲ አለን አይደል? ጂ ኢንቱ ይቻላል ኤም2 አይደል ማይነስ ኤም1 ሳይን ኦፍ ዋት ሳይን ኦፍ 30 ዲግሪ አይደል ዙካልስቱ የጋራ አሰራሬሽን ኢንቱ ኤም1 ፕላስ ዋት ሲደመር ፕላስ ኤም2። እሺ ከዛ እዚህ ጋር ለአሰራሬሽን ሶልቭ እናደርግ እዚህ ውስጥ ማለት ነው። እሺ ወደ ላይ እንምጣት። እሺ እና ቆይ እዚህ ጋር ለአሰራሬሽን ሶልቭ በምናደርግበት ታይም ላይ ይሄው ሲካፈል ለኤም1 ፕላስ ኤም2 ይሄው ሲካፈል ለዋት ቆይ እሺ እናካፍለው። አሰራሬሽን ለማግኘት ሲካፈል ለዋት ኤም1 ፕላስ ኤም2 ሆል ኦቨር ኤም1 ፕላስ ኤም2። ስለዚህ እዚህ ጋር ይችኛዋ በዚህ ትጣፋለች። አሰራሬሽን ብቻ ቀረን ማለት ነው። እሺ ወደ ላይ እንምጣ። እዚህ ጋር ስለዚህ አሰራሬሽን ከምን ጋር እኩል ይሆናል ማለት ነው። ይሄው አሰራሬሽን እንደዛ ነው የሚሆነው ማለት ነው። በቃ አሁን ዋጋውን ብቻ ማስገባት ነው። ስለዚህ አሰራሬሽን ለማግኘት ምን እናደርጋለን? ግራቪታችን ስንት ናት? 10 ኢንቱ ማስቱ ይሄው 4 ሲቀነስ ማስ 1 2 ታይምስ ዋት ሳይን ኦፍ 30 ዲግሪ ስንት ነው? ሳይን ኦፍ 30 ዲግሪ 1/2። እሺ ሲካፈል ለስንት? የነሱ ድምር ይሄው እዚህና እዚህ ድምር ስንት ነው የሚሆነው? 6 ብዙ ካልስቶ ስንት ይሆናል? እቺ ትጣፋለች አይደል? 4 ሲቀነስ 1 አይደል? 3 30 ኦል ኦቨር 6 ስንት ይመጣል? አሰራሬሽን ብዙ ካልስቶ ስንት ነው? 5 ሜትር ፐር ሰከንድ ስኩዌር አፕሮክሲሜትሊ ለዛ ይሆናል ማለት ነው። እሺ ከዛ በኋላ ነው አሁን አሰራሬሽን አግኝተናል አይደል? ስለዚህ ምን ይቀረናል? ምንድነው ፈልጎ ተባልነው? ቲ አለ ይሄው ቴንሽን እቺኛውን ፈልጎ ነው ተባልነው። ስለዚህ ምን እናደርጋለን? አሰራሬሽን ኦልሬዲ አግኝተናል። የፈለግነው ኢኩዌሽን ወይ እዚህ መተካት እንችላለን። ስለዚህ አሁን እንዲቀልልን እንትን ላይ እንተካ፣ ኢኩዌሽን ሁለተኛው ኢኩዌሽን ላይ እንተካ። እሺ እቺኛው ኢኩዌሽን 2 ናች አይደል? ስለዚህ አሰራሬሽን አለን፣ ማሶች አሉ፣ ግራቪቲ አለን። በቃ ቴንሽን ሶልቭ ማድረግ እንችላለን። እሺ ማስቱ ስንት ነው? ማስቱ 4 ኪሎ ግራም 4 ነው አይደል? ሲባዛ ቢያስር 40 አይሆንም? 40 ሲቀነስ ቴንሽን ከምን ጋር እኩል ይሆናል? እሺ እዚህ ጋር ማስቱዋችን ስንት ነው? 4 ከዛ አሰራሬሽን ስንት አገኘን? 5 5 ሲባዛ በማስቱ 4 ነው አይደል? አንድ ላይ ስንት? 20 አይመጣም? እሺ እቺኛውን ወደዛ ይሄው 40 ሲቀነስ 20 ዙካልስቱ ቲ አይመጣም አይደል? ስለዚህ ቲ ዙካልስቱ 20 ኒውተን አገኘን ማለት ነው። በቃስ እሺ ይሄው አለቀ። በቃ እንደዚህ በቀላሉ መስራት ትችላላችሁ ማለት ነው።